ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በመጣ ጊዜ ከ12ቱ ተማሪዎች እገሌን አዳነው ሲባል መጽሐፍ ቅዱስ ላይ አንብባችኋል? አለ የለም? በፍጹም የለም። 10 ሰዎች መጡ፣ 3 ሰዎች መጡ፣ ፈወሰ የለም። ተማሪዎቹን ያልፈወሳቸው ለምንድን ነው ሲባል እናንተ ከጤና በላይ የሆነ ጸጋ ነው የሚያስፈልጋችሁ። ጤና ተቀብሎ የሚሄድ ደካማ ሰው ነው እያላቸዋል። ይገርማል። እንጀራ አበላና የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ እንጀራ አበላና ሲያበቃ ተማሪዎች ምንድን ያላቸው? ማዶ ቆዩኝ እናንተ አላቸው። ህዝቡን እስከማሰናበት እንጀራውን አበርክቶ አበላ እዚያ ቆይ። ሊቃውንቱ ነው ይተረጉሙታል። ማዶ ቆዩኝ እናንተ ያላቸው እናንተ በልቶ ሀጅ አይደላችሁም፣ ተናባች ተፈውሶ ሀጅ አይደላችሁም። እናንተ የማዶ ተስፋ ያላችሁ ናቸው። ማዶ ማለት የትኛው ነው? መንግስተ ሰማያት። የዚያኛው ዓለም ተስፈኞች ናችሁ። የዚያኛው ዓለም ባለጸጎች ናችሁ። እናንተ እዚህ ውስጥ አይደለም ዋጋችሁ። የእናንተ ዲናር አይደለም፣ የእናንተ ጤና አይደለም፣ የእናንተ ቤት አይደለም፣ የእናንተ እንጀራ አይደለም። እናንተ የማዶ ተጓዦች ናቸው። የሰማይ ባለ ሀገሮች ናቸው። ኢኮነ ነግደው ፈላሴ አላ ሰባ ሀገሪቶሙ ለቅዱሳን። እኛ ስደተኞች መጻተኞች አይደለንም። የቅዱሳን ሀገር ባለ ሀገሮች ነን። የእነሱ ሀገር ባለ ርስቶች ዜጎች ነን። የማን? የሰማይ። ክርስቲያን ያንን እያየ የሚጓዝ ነው። ብፁዕ ዘይህሊ በልቡ ዘበላይ ነው። አባታችን ሆይ በልስ እና ብለን ምንድን ነው ምንድነው? አያችሁ ትምህርታችን ርዕስ ምንድን ነው? የላይኛውን ምን የሚል ነው? የሚያስብ። የላይኛውን ማን? አባታችንም። አባታችንም በየት ያለ ነው? እግዚአብሔር በምድር አለ የለም? ለምንድን ነው ታዲያ በሰማይ የምትኖር በሉኝ የሚለን? ከፍ ብላችሁ አስቡ ለማለት ነው። እናንተ ወደ ላይ አስቡ እደጉ ለማለት ነው። እዚህ ትል ይመስል ምድር ለምድር አትርመስመስ ነው። ገባችሁ? ወደ ላይ መሄድ አለብን። የላይ ሐሳብ እንድናስብ ነው። እኛ ሀገራችን እግዚአብሔር በሰማይ የምትኖር ያያችሁ አባት ምንድን ያለ እዚህ ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ምንድን ያለ? ዘይፈቅድ ይትልአከኒ ለይትለወኒ፣ እኔን የሚያገለግለኝ ሰው ካለ እኔን ይከተል። ወዘሰ ተልእከኒ ይሄሉ አባሎ ከአነ፣ እኔን ያገለገለ ሰው እኔ ካለሁበት ይኖራል አለ። አባታችን ሆይ በሰማይ የምትኖር በሉ የሚለን ምን እያለን ይመስላችኋል? አባታችን ሆይ ልጅ የማንን ርስት ለሚኖረው? ያባቱን። አባታችን ሆይ በሰማይ የምትኖር በሉኝ ያለ። አባታችን ሆይ ብላችሁ መንግስት ትምጣ ማለት በሉ ማለት ይችል ነበር። በሰማይ የምትኖር በሉ ጨምሩበት ያለ ልጅ አባቱ ካለበት ነው የሚኖርና የሰማይ ባላገሮች ናችሁ እያለን እኮ ነው። የሰማይ ባለርስቱ በሰማይ የምትኖር አባታችን ሆይ በሰማይ የምትኖር አገራችሁንም እያሰባችሁ ጸልዩ ነው። አገራችን ደግሞ ሰማይ ነው። ይሄን እያሰባችሁ እንጸልዩ ነው። እንደዚህ መንደርተኞች አትሁኑ። የእግዚአብሔር ቤተሰቦች ከልቤ ነው የምናገር። ሰውን አትጥሉ። ሰውን በሰውነቱ እንተቸዋለን፣ እናስተካክለዋለን፣ እንመክረዋለን። ሰውን ግን በዘሩ ግን ልንተቸው አይገባም። እኛ የሰማይ ዘሮች ነን እና የሰማይ ዜግነታችሁን በደንብ አትርሱት። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሰሞኑን አሁን ቪዛ መጥቶ ነበር አይደል? ባህር ዳር ሰው በሰልፍ ነው። እንዲያውም ሲመዘገብ እግሩን የተሰበረ ሰውም ሳይኖር አይቀርም። ጠቅጥቆት ማለት ወረፋው ሲጠቀጥቀው ማለት ያልሞላ የለም ቪዛ። ሲበልቡ በሉ የላይኛውን የሚያስብ ሰው በሉ እንጂ አሜሪካ መሄድ የሚያስደስተውትን ያህል መንግስት ሰማይ ደስ ብሎ ትጫወቃል። እንዴት አድርጎ ደስ እንዳለ የሚለው ሰው ማለት በስመ አብ ወወልድ ወመንፈስ ቅዱስ እንዴት ዋጋ እንደሚከፍል በጣሊያን አድርጎ በኬንያ ጣሊያን መጥሮ ወድ ነው በኬንያ አድርጎ በግብፅ አድርጎ በምን አድርጎ ቤተሰቡን አስበድሮ 2 ሚሊዮን ምናምን በአሜሪካ ለመሄድ በሜክሲኮ 1 ነጥብ ምናምን ከፍሎ ሜክሲኮ ሄዶ ደግሞ አይ በኢትዮጵያ ውስጥ የፖለቲካ ችግር አለብኝ ብሎ መከራውን አይቶ ለዚህ ዜግነት እኮ ነው። አንድ እንደ ትራምፕ ያለ ሰው ሲመጣ መልሶ ውጣ ለሚልህ ነገር ማለት ነው። መልሶ ውጣ የሚል አንድ ሰው እኮ ነው። የዚህ ሀገር የዚህ ምድር ዜግነት እኮ እንደ ሰዎች ደግነት እኮ ነው። በህግ ሲፈቀድልህ በህግ ያስወጣል። አሜሪካም እኮ አይታወቅም። አንድ ቀን ሰብስባ ውጣልኝ እዚህ አፍሪካው የሆንኩ ነው ልትል ትችል ይሆናል። የሰማዩ ነው ጎበዝ የሚያወጣል። የላይኛውን ግን የሚነካብን የለም። ፖለቲከኛ አይቀየር ይጀምር ፖለቲካ የለ ተመስገን። እውነት ፖለቲካ ቢኖር በሰማይ እንዴት ልንሆን ኖሯል? እንዴ ፖለቲካ የለ፣ ፓርቲ የለ፣ ፓርላማ የለ፣ ምናምን የለ፣ የፖለቲካ ማኒፌስቶ የለ፣ ምርጫ ቅስቀሳ የለ፣ አሽሙር የለ፣ ነገር የለ፣ አክቲቪስት የለ። በሰማይ ሰላም ብቻ፣ አድሎ የሌለበት ዳኝነት ያለ ወደ እግዚአብሔር። ያንን የሚያስብ ሰው ነው ክቡር ነው። መቼ መከራ ውስጡ ነው። እስቲ መከራ ውስጡ ነው በሉ። አቤት በዚህ ሰዓት አሁን በጣም ብዙ ሰው የሚቸገረው ይሄ ነው። ሕፃናት እየሞቱ እግዚአብሔር የት ሄዶ ነው? ነፍሰ ጡሮች እየታረዱ እግዚአብሔር የት ሄዶ ነው የሚል ፈተና ይመጣባቸዋል። ግን እግዚአብሔር እሱ የሚያውቀውን ያውቃል ማለት ነው። ሕፃናትንም በጊዜ የሚሸክፋቸው እንደውም ጥሩጥሮችን ነው ማለት ነው። አትክልት በሁለት ምክንያት ይነቀላል። እውነት ሐሰት? በምንና በምን?
እንዲያፈራና ሳያፈራ ሲቀር አይደል? እንዲያፈራ ለምሳሌ ችግኝ አለ አይደል? አንድ ላይ የተሰበሰበው ነው እንነቅለዋለን። ለምን? እዚህ ተሰብስቦ ስለማያፈራ የሚያፈራበት ቦታ ራሱን አስችልን ለመትከል ማለት ነው። ስለዚህ እግዚአብሔር ሰው የእግዚአብሔር አትክልት ነው አይደለም? ስለዚህ ሕፃናትንም ደጋጎቹን ወስዶ መንግሥተ ሰማያን ለመትከል ይነቅላቸዋል። ለመትከል አትክልቶቹ ናቸው። የማያፈራውንም ደግሞ ይነቅለዋል። እግዚአብሔር ስራው ሁሉ መልካም ነው። የሰማዩን ሐሳባችሁን ሰማያዊ ያድርጉት። እኔ እውነቴን ነው። ስትማሩ አሁን እዚህ ተማሪዎችም አላቸው፣ ዩኒቨርሲቲ ተማሪዎች። የላይኛውን የሚያስሰው ምንድን ነው ርዕሳችን? አቤት ብፁዕ ነው። ስትማሩ አሁን የላይኛውንም ጭምር እየተማራችሁ ተማሩ ነው። የላይኛውንም ጭምር በጣም እኮ አስቸጋሪ ነው። በምንድን ላይ በመንገድ ላይ ይወደቃል የሚላለ እዚያ ማቴዎስ 13 ላይ በምን ላይ አቤት። እና የመንገድ የሚባለው እኔ ሳስበው ዩኒቨርሲቲ የተመረቀ ሰው ነው ሳስበው። ምንድን ነው መሰላችሁ? መንገድ ማለት በብዙ እግር የተረገጠ መሬት ነው አይደል? በብዙ እግር የተረገጠ ነው። እና በቀላል ይቆፈራል አይቆፈርም? እና ብዙ አይዲዮሎጂ የረገጠው ሰው በቀላል አይቆፈርም ማለት ነው። በጣም ብዙ የረገጠው ማለት ዳርዊን ሲረግጥህ፣ አርስቶትል ሲረግጥህ፣ ሶቅራጥስ ሲረግጥህ፣ ላማርክ ሲረግጥህ፣ አልበርት አንስታይን ሲረግጥህ፣ እንትና ማነው የሚባለው ደግሞ ጅሉ እብዱ ሳይንቲስት ማን ነው? አንድ አለ በጣም ጅል ኦሾም ጥሩ፣ እሱም ሲረግጥህ፣ ደግሞ ሌላም አለ አንድ ይሁን ትዝ ላይ ይነግራቸዋል። ያ ሲረግጠው መንገዱ ነው አለ። ይህን በምን መዶሻ እንቆፍ? ሰው እኮ ዲግሪ ከያዘ በኋላ አልሰማም የሚል ለዚህ ነው። መንገዱ ነው አለ። አያችሁ፣ ተረግጦ ተጠቅጥቆ በቃ በምን ያስገባ? በድንቁርና ማለት ነው። አደገኛ ነገር እኮ ነው። እውነቴን ነው እነግራችሁ። ብዙ ግር ረግጧቸዋል። አየህ፣ ምንም እኮ አንድ መድኃኒት የማትፈልስፍበትን ኬሚስትሪ ሸምድደ አንድ የራስ ምታት አላመጣችሁም እስከዚያ ድረስ ምናምን ጠብ ያላለ ነገር ሂሳብ ሎግ ነው ምናምን ሸምድደ ለኢትዮጵያ ሕዝብ ቆጠራ እንኳን የማይጠቅም ኦርቶዶክሳውያን እንኳን መቁጠር ያልቻልንበት መከራ ያን ሁሉ ተጠቅጥቀ ኋላ ምን ይብሳ? ትምህርት አይሰማ ምንድን ነው የሚለው እያልክ ዘብልን ትፈጃለህ ማለት ነው። አጉል ኩራት ማለት ነው። የድፍድፍ ኩራቱ ውሃ እስኪገባው ነው። በቃ ድፍድፍ የጠላ ድፍድፍ ኮርቶ እንዲልና ውሃ ሲገባው ተበጥብጦ ቁጭ ነው። እና የድፍድፍ ኩራት ነው የምትኮሩት እናንተ። እውነቴን ነው። ስለዚህ የላይኛውን አብራችሁ ካላስሄዳችሁት ኋላ የማይበሳ ጭንቅላት ምትይዙት፣ የማይበሳ ጭንቅላት ተነግራችሁ ማሰሙ ትሆናላችሁ ነው። አሁን ሰው ለሚስቱ ተነግሮ አይሰማ፣ ለባሏ ተነግራ አትሰማ። ለምን? ብዙ ግር ረግጦታል፣ አይሰማም። ራሱን ብቻ ነው የሚሰማው። እኔ ብዬሻለሁ፣ እኔ ብዬሃለሁ በቃ የሚል ነው። አፍ እንጂ ጆሮ የሌለው ትውልድ ነው የመጣብን። እግዚአብሔር ሲፈጥረን ስንት ጆሮ ነው የሰጠን? ስንት አፍ? ጥቂት ተናግረ ብዙ ስማ እኮ ቋንቋው እግባ። አሁን ደግሞ እየተደረገ ያለው ብዙ ይለፈልፋል፣ ምንም አይሰማም። መለፍለፍ ብቻ ነው። ተፈጥሯችን እኮ ራሱ እየተቃወምን እኮ ነው። ሰው አይደለንም ማለት ነው። ሰው ማለት የሰማዩንና የነፍሱን መጥኖ የሚወስድ ነው። በምድር ላይ ውስጥ ቆላ ተበካይ በምድር ላይ እያለቀሰ እየወጣ እየወረደ እየቆፈረ የተቸገረ ደግሞ የሰማዩን የማይረሳ ሲሞላልኝም ብሎ ሲሞላለት የሚያስባለሁ። ስመረቅ አስበዋለሁ፣ ቤት ስሰራ አስበዋለሁ፣ መኪና ስገዛ አስበዋለሁ፣ እንዲሁ ይህችን አገር ልልቀቅ እንጂ አስበዋለሁ፣ እዚህ ይህችን አገር ልውጣ እንጂ አስበዋለሁ የሚባል ነገር የለም። ውስተ ቆላ ተበካይ ሆነህ ነው። በችግር ውስጥ ሆነህ ከነ ችግርህ ፈጣሪህን አስብ ነው። ከነ ድህነትህ ሲሻለ ይጸልይ ያለው የሚባል ነገር የለም። ከነ ህመምህ ነው ፈጣሪህን ማሰብ ያለብህ። ከነ ማጣትህ ከነ ራብህ ነው። አላችሁ ወገኖች? የሰማዩን ስንት አይን አላችሁ? ሰው እንዴት ሆኖ የተፈጠረ? ቀና ብሎ በሉ። ሰው ተጎንብሶ አልተፈጠረም። ቀና ብሎ ነው። ቀና ብሎ ነው የተፈጠረ። ቀና ብሎ የተፈጠረበት ምክንያት እኮ የሰማዩንም የሚያይበት ሰማያዊ ነኝ ለማለት ነው። ሐልዩ ዘበሰማይ ወአኮ ዘበምድር ቆላስይስ ምዕራፍ 3 ቁጥር 1 ላይ ሀበ ሀሎ ለጓለ እመሕያው ይነብር በየማናብሁ ዘበሰማያት። የሰው ልጅ ኢየሱስ ክርስቶስ በአባቱ ቀኝ ወዳል ያለበትን ያንን ሰማይ አስቡት ነው ያለ ቅዱስ ጳውሎስ። የሰው ልጅ ክርስቶስ ያለበትን የሰማዩን አስቡት። ያን እያስባችሁ ነው። ተስፋህን ሰማያዊ አድርገው፣ ሐሳብህን ሰማያዊ አድርግ። ለሰማይ ቤትህ በየቀኑ አስብ። በየቀኑ ማታም ቀን፣ ጠዋትም አሳይመንት፣ ማታም አሳይመንት፣ ቀንም አሳይመንት። የሰማዩ መቼ ሊታሰብ ነው? አብረህ አስብ። ጠዋትም ንግድ፣ ማታም ንግድ፣ ነገም ንግድ። እስቲ ተፍተፍ ብዬ ወደ እግዚአብሔር ተፍተፍ እያልክ አንተ ተፍትፎ ነው የሚቀረው። ተፍተፍ ልበልና አንድኛዬን ወደ እግዚአብሔር ዞራለሁ የሚባል ነገር የለም ጎበዝ። አብረህ ለነፍስህም ተፍተፍ በል አብረህ። እውነቴን ነው። የህንድ እናቶች አንድ እፍኝ ጥሬ ለልጆቻቸው ሲቀቅሉ አንድ እፍኝ ጥሬ ለቤተክርስቲያን ይሰጣሉ፣ ያኖራሉ። እንደ አቡነ መባጽዮን እንጀራ ሲበሉ ክፍለ መድኃኔዓለም ብለው ያኖራሉ። የመድኃኔዓለም ድርሻ ብለው
የመድኃኒዓለም ድርሻ ብለው ያስቀምጣሉ። እንጀራ ሲቀርብላቸው የመድኃኒዓለም ድርሻ ምንም ይሁን ብቻ ያስቀምጣሉ። መድኃኒዓለም ደግሞ በዕለቱ እንግዳ ይልክላቸዋል፣ ያችን የሚበላ ማለት ነው። ስለዚህ እስቲ ክፍለ መድኃኒዓለም በሉ። ትርጉሙ ምንድን ነው? የመድኃኒዓለም ድርሻ በሉ። ድገሙን። የማን ድርሻ? ድገሙ። የመድኃኒዓለም ድርሻ በሉ። ስለዚህ ከምንበለው የማን ድርሻ? ከእንቅልፋችንም ማን ማግኘት አለበት? የመድኃኒዓለም ድርሻ መኖር አለበት። ከእንቅልፋችን ድርሳን መባጽዮን ላይ ያለላችሁ ክፍለ መድኃኒዓለም ይላሉ እሳቸው። ከእንቅልፍህም ለመድኃኒዓለም ድርሻ ሊኖረው ይገባል። ከረፍትህ ከምታነቡበት ጊዜ 10 ደቂቃ 20 ደቂቃ ለእግዚአብሔር ድርሻ ሊሰጠው ይገባል። አስራት ማውጣት አለብን። አጠራቅሞ 500 ብር 500 ሺህ ብር መስጠት አይደለም። መስጠት የሚገባው ከጊዜህ፣ ከጉልበትህ፣ ከሐሳብህ እግዚአብሔር ማሰብ። ስትተኛ እግዚአብሔር የሚል ሐሳብ እንኳን ማሰብ እና የሰማዩን አስቡ አላችሁ። የምድሩ ሲያልቅ የሚቀራችሁ የሰማዩ ነው፣ የሚደርስላችሁ የሰማዩ ነው። እና ሰው ሁነን የተፈጠርንበት ዓላማ ራሱ ሰማያዊነት ነው። ሰው ሁለት ተፈጥሮዎችን አቀናጅቶ የያዘ ነው አይደል? ምንና ምን ነው? መላክነትና ምንነት ነው? እንስሳነት። ከዚያ መላክነትና እንስሳነትን አንድ አድርጎ መያዝ ሰውነት ይባላል። መላክነትና ምን? መላክነት በሉ። ከዚያስ እንስሳነት። መብላት ምንድን ነው? አቤት። እሺ፣ አለመብላት ምንድን ነው? ስለዚህ ሰው ዝም ብሎ ባይበላ ምን ይሆናል? መላክ ብቻ ነበር የሚሆነው አይደል? ዝም ብሎ ቢበላስ ምን ይሆናል? ስለዚህ መላክ ብቻ ስላላደለ ጥቂት ጥቂት ምን ያደርጋል? ይበላል። እንስሳ ብቻ ስላደረገ ደግሞ ምን ያደርጋል? ይጾማል። ስለዚህ ሰው መላካዊ ጠባዩና እንስሳዊ ጠባዩን ጠብቆ ይላል። ሰውነት ማለት መላካዊነትና እንስሳዊነት ማለት ሁለቱን አዋህዶ መያዝ፣ የእነዚህ ቅንጅት ሰውነት ይባላል። መላክነት ብቻ ዝም ብሎ አለመብላት ነው። እንስሳነት ብቻ ዝም ብሎ መብላት ነው። ሰውነት ግን መብላትም አለመብላትም ነው። ለእንስሳዊ ስጋ ትበላለህ፣ ለመላካዊ ስጋ ለመላካዊ አካልህ ትጾማለህ። ለእንስሳዊ አካልህ ትማርለታለህ፣ ዘመኑ ትማራለህ። ባዮሎጂውን፣ ሳይኮሎጂውን፣ ጂኦግራፊውን ሁሉን ትማራለህ። ሂሳቡን ምኑን ትማራለህ፣ ቋንቋውን ትማራለህ። ለመንፈሳዊ ደግሞ ለመላካዊ ተፈጥሮ መጽሐፍ ቅዱስ ትማራለህ፣ ታነባለህ። ለዚያኛው እንደምታጠና ለዚህ ማጥና፣ እኩል አጥኑ። ደቂቃ የጥናት ጊዜ ስታወጡ ለነፍሳችሁ ማውጣት አለባችሁ። ምክንያቱም ሰው ነህ ነው። ሰው ስለሆንክ ለሰውነት ማቀድ አለብህ ነው። አጠቃላይ ስትማሩት የምትኖሩት ትምህርት የመብል ትምህርት ነው። ሌላ ምን አለ? ምናምን ፒኤችዲ እኩል ይሆናል መብል ነው። ሌላ ምን አለ? ሌላ ምን? አንድ ባለሙያ ባለፈው ሲነግረኝ ነበር። በዓለም ላይ ከሚመረተው ምርት ሁሉ ለምግብ የሚውለው 10% ብቻ ነው። አይገርማችሁ? በዓለም ላይ ከሚደከመው ድክም 10% ለምግብ ይሆናል። ሌላው ለኮስሞቲክስ እና ለጦር መሳሪያ ምርት ነው የሚውለው ማለት ነው። መክሰር አይደለም። ለፍተህ በልተህ ትሞታለህ። ሌላ ምን ታደርጋለህ? በላ የምናምን ምርምር አላፊ ምርምር አላፊ ምንድን የምትሆነው? በልተህ ትሞታለህ። በቃ የሰማዩን አስብ ጓዴ። ያ ነው የሚጠቅም። የሰማዩን ጭምር እያሰባችሁ ተማሩ። መማሩ ባልጎዳ ግን ነፍስን ትቶ መማር ግን ትክክል አይደለም። ነፍስን ትቶ መማር፣ ነፍስን ትቶ ማጥናት፣ ነፍስን ትቶ ማደግ፣ ነፍስን ትቶ መሾም፣ ነፍስን ትቶ ሀብታም መሆን ባልጎዳ፣ ነፍስን ትቶ ሀብታም መሆን ግን ይጎዳል። ነፍስን ትቶ መሆን እኩል ነው። አብረህ መሄድ ያለብህ አላችሁ፣ ዘመዶቼ አላችሁ። ስለዚህ ሁለቱ ባህሪያችሁ እንዳይጎዳ ነው። ባህሪ ኔቸሪቲያችሁ እንዳይጎዳ። የምሬ ነው። ይሄ የቆመው ነገራችሁ ይጎዳል። ሰው ሁለት ኮምፖነንት ነው ያለው ነው። ስጋና ምንድን ነው? ነፍስ አለው። ስለዚህ ስጋህን ስትጠቅም ነፍስን አትጉዳት ነው። ሰው እንድትሆን የሰማዩን የሚያስብ ሰው ለምድሩ እንደሚቆፍርለት ለሰማዩ የሚቆፍር፣ ለምድሩ እንደሚለፋለት የሚለፋ፣ ለምድሩ እንደሚማርለት ለሰማዩ የሚማርለት፣ ለምድሩ እንደሚነግድለት ለነፍሱ የሚነግድለት እሱ ሰው ንዑድ ክቡር ነው። እንዲህ ያደረገ ሰው ምን ይሆናል? በእግዚአብሔር ቤት ይኖራል። እስመ መምህረ ሕጊሁ በረከተ። እንዲህ ላለ ሰው እግዚአብሔር የሕግ መምህር ይሾምለታል። ሕግ የሚያከብር ዳኛ ይሾምለታል። እንደ ዘሩባቤል ከድል ወደ ድል የሚሸጋገር ከባቢሎን ወደ ኢየሩሳሌም የሚያወጣ ወይም የሕግ መምህር ክርስቶስ ለሱ መምህር ይሆነዋል። የሆነና ከመከራ ያወጣዋል፣ ከሲኦል ያወጣዋል፣ ከስጋ ያወጣዋል፣ ከአጋንንት ያወጣዋል። ወይ ሐውርም ኃይል ውስጥ ኃይል፣ ስጋውን ከማሸነፍ ነፍሱን ወደ ማሸነፍ፣ አጋንንትን ድል ከመንሳት የመላእክት ባልንጀራ ወደ መሆን ከፍ ይላል። ወያስተርኢ አምላክ አማልክት በጽዮን ምድራዊት የተገለጠ የአማልክት አምላክ ኢየሱስ ክርስቶስ በስጋ ማርያም ተገልጦ ይህንን ሰው ከፍ ያደርገዋል። እንደዚህ ያደረገውን ደግሞ እግዚኦ አምላክ ኃያላን ስማኒ ጸሎቴ፣
እንደዚህ ያለውን ሰው ጸሎቱ ይሰማዋል፣ ጸሎቱን ይሰማል። ቢጠይቅ ጸሎቱ ለጻድቅ ማፍ ወስቀዝን ጥያቄውን ፈጥኖ ይመልስለታል። እንደዚህ ላለ ሰው እንዴት ላደረገ ሰው ባለችው አቅም ፈጣሪውን ለሚያስብ ሰው ባለችው ለሚያስብ ሰው ጸሎት ይሰማዋል። በሰውነቱ ይገለጥለታል፣ በገዛ ልቡ ያበራለታል። እግዚአብሔር ሩቅ አምላክ አይደለም። በሰውነቱ ተገልጦ ማብራት ይጀምራል እግዚአብሔር በዚህ ሰው ላይ እንደዚህ በሚያደርግ ሰው ላይ። የያዕቆብ አምላክ ሁልጊዜ ጸሎቱን ይሰማዋል። እዚያ ምን አለ? እስመ ትኄይስ አሐቲ ዕለት እማይላፍ እስመ ትኄይስ አሐቲ ዕለት ውስተ ጻድቅ እማይላፍ። የሰራዊት ጌታ እግዚአብሔር ሆይ በአይላፍ ድንኳን ብዙ ቀን ከመኖር በቤትህ አንድ ቀን መልካም ናት አለ። በቤትህ አንድ ቀን መልካም ናት። እስቲ በቤትህ አንድ ቀን በሉ። አቤት! ዘመናችሁን ከኖራችሁበት አገር፣ ዘመናችሁን ሁሉ ከኖራችሁበት ከተማ እቺ ቀን ለእናንተ ትልቅ ቀን፣ በቤቱ የዋላችኋት እቺ ቀን ማለት ነው። ብዙ ከተማ ኖራችሁ፣ ብዙ ሰርግ ተገኝታችሁ፣ ብዙ የሞቀ ቤት ተጋብዛችሁ ሊሆን ይችላል። ይችን ቀን የሚተካከል ቀን ግን የላችሁም። እውነቴን በቤትህ አንድ ቀን መልካም። እንዲሁም ሊቃውንቱ ምን ይላሉ? ምን ብለው ነው የተረጉሙ? በቤትህ አንድ ቀን አድሮ መሞት ራሱ ይላል። መኖር አይደለም፣ በቤትህ አንድ ቀን አድሮ መሞት ራሱ። ወደ እግዚአብሔር ቤት ሲተዱ እንደዚህ ደስ ሊላችሁ ይገባል። አንድ ቀን ያስቀደሳችኋት ዋጋ አለ። ለዚህ ነው ቤተ ክርስቲያን እንዳትሄዱ የሚገረግራችሁ ማለት ነው። የሚገረግራችሁ አንዳንድ ጊዜ ደግሞ እንደው የዓመት በጀት እንኳን በማይዘጋበት ዓለም አገር ተቀምጣችሁ እንዲሁ የዓመት በጀታችሁን የአንድ ገዳም ደርሳችሁ መጣችሁ የምትዘጉ ይመስላችኋል። የለም፣ እንደዚህ አይነት ነገር የለም። በቃ አንድ ጊዜ እዚህ መጣ ዘጋ ዓመቱን፣ ዓመት ሙሉ ዱር እየሆነ ትከርማለህ። ደግሞ የሆነ ጊዜ ደግሞ ልትዘጋ በጀትህን ማለት ነው። ኧረ በመምህር አምላክ እንደዚህ የሚባል ነገር የለም። ሁልጊዜ በቤትህ አንድ ቀን መኖር መልካም ነው። እውነቴን ነው። እግዚአብሔር ስለፈቀደልን ከሆነ በደሙ የሰራት ቤተክርስቲያን። እችም ቤተክርስቲያን አንዳንድ ቀን አይናችንን እየከፈተ እንዲሁ ክብሯን ባሳየን። ስንት መላእክት አሁን ሰይፍ ይዘው እንዳጠሯት ምንባያችሁ። ነቢያት ሐዋርያት በሙሉ ልክ አንዱ ትርንጎውን፣ አንዱ ሎሚውን፣ አንዱ ብርቱካኑን አፍርቶ ፍሬን እንደተሞላ የአትክልት ቦታ ባለቤቱ ገብቶ ሲያዩ ደስ እንደሚያሰኘው እዚህ ነቢያት ትንቢታቸውን አዝመራ ይዘው፣ ሐዋርያት የስብከት አዝመራ ይዘው፣ መላእክት ማህሌት ይዘው፣ ሰማዕታት ድል መንሳታቸውን ይዘው፣ መነኮሳት መዓዛቸውን ይዘው፣ እመቤታችን መዓዛ ድንግልናዋን ይዛ ጌታችን ኢየሱስ ክርስቶስ ሊቀ ካህናት ሆኖ እዚች ቤተክርስቲያን ውስጥ እንደ ሰርግ ብናይ ኖሮ እንዴት ደስ ባለነቅ። ግን ደግሞ እንደዚህ አብነና ደግሞ ትንቢታችን አያስቀምጥም። እግዚአብሔርስ እንኳን አልገለጠልን። ደግሞ ትንቢታችን ያስቀምጣል ወይ? እንዴ በህልማችሁ ቀይ ሰው ባያችሁ ቁጥር አይደል ሰው የምትረብሹት እናንተ ቅዱስ ቅዱስ የምትሸቱት ማለት ነው። ያርግላችሁ። እንደው ብንጨነቀኝ እንደው ንፎጋ አይደለሁ የሚያረግ ጊዜ ያር ምን አገባ ይሁንላችሁ። እስቲ ደስ ይበላችሁ። አዋን ጥሩ ነው። ከቃል ጋር ናችሁ። ጥሩ ነው፣ መልካም ነው። ግን እንደው ተመስገን ነው። እኔ የምነግራችሁ ነገር በቤቱ መኖር እፈልጉ። አተሰአልክ ወደ እግዚአብሔር ወኪያ አስስ። በቃ እግዚአብሔርን የምለምነው አንድ ነገር ነው ያለ ቅዱስ ዳዊት። አንዲት ነገር ናት። እሷንም በቤቱ እንዲያኖረኝ። እስቲ በቤቱ እንዲያኖረኝ በሉ። በቃ እቤት ከገባችሁ ሌላው ቤት ውስጥ አለ። አንድ ሰው ቤቱ እንድትገቡ ከፈቀደላችሁ መቼስ ቤቱ አግብቶ አይዘጋችሁ ነገር። ሊያበላችሁ፣ ሊያጠጣችሁ፣ ሊያስተናግዳችሁ ነው። እንደው የመስተንግዶ መጀመሪያው ምንድን ነው? ግቡ ነው። እግዚአብሔር ቤቴ ግቡ ብሎ ከፈቀደ ግዴላችሁም ድግሱን አይነፍክም። እሱ ለጋስ ነው እግዚአብሔር። እቤቱ ከገባችሁ እንኳን ቁራሽ እንጀራ ስጋውን ያበላችኋል። አይደለም እንዴ? ደሙን ያጠጣል። እንደሱ ያለ አባት የት ይገኛል? ብቻ ቤቱ መግባት ነው ያቃተው። ቤቱ መግባት። አዎ እግዚአብሔር ደስ የሚያሰኘውን ነገር ማወቅ እና በቤትህ ውስጥ መኖር፣ አንድ ቀን ራሱ መኖር መታደል ነው ይላል። እና ብዙ ቀን እንድናስቀድስ ስለፈቀደልን ክብር ምስጋና ይግባው። አንድ ቀን እድል ከሆነ አብደርኩ ትገደፍ ውስተ ቤተ እግዚአብሔር እምንበርቅ ውስተ ቤተ ኃጥአን፣ በኃጥአን ቤት ተመችቶኝ ከምኖር በእግዚአብሔር ቤት ብጣል ይሻለኛል አለ። ምን ብል? ኧረ ንገሩኝ፣ ድገሙ እንጂ። ምን ብል? ብጣል ነው። ይገርማል። አዛኝ ነው። ዓለም ከምትሶመኝ ማለት ነው የእግዚአብሔር ቤት ውስጥ ብዋረድ ይሻለኛል ማለት ነው። ብዋረድ እግዚአብሔር ቤት ውስጥ መዋረድ ራሱ ክብር ነው። እውነት አስት ንገሩኝ እንጂ መዋረድ ራሱ ክብር ነው። እንዴት እንደሆነ ተመልከቱ። ኤልያስ ተዋርዶ ነበር አይደል? ማን ቤት ውስጥ ነው የሚዋረደው? እግዚአብሔር ቤት ውስጥ ነው። ኤልዛቤል ደግሞ ምን ነበራት? ወርቅ የለበሰች ንግሥት ነበረች። እግዚአብሔር ቤት ውስጥ ተጥሎ ኤልዛቤል እኮ ምን ብለዋለች? ኤልያስ ተነግረ ስማ፣ እኔ ሾምሃለሁ ሸልምሃለሁ እኮ ብለዋለች። መስማማት ይችል ነበር። መሽተልምን ከኤልዛቤል ጋር ከሚመቸኝ ከእግዚአብሔር ጋር እዋረዳለሁ። ከእግዚአብሔር ጋር እየተዋረደ ኖረ። ምን አደረገች? ኤልያስን እግዚአብሔር ከቤቱ ነጥቆ ወደ ቤቱ ወሰደው። በእሳት ሰረገላ ሞት እንዳያየው አድርጎ፣ ሊነካው አይደለም ሞት እንዳያየው ነው የነጠቀው። ኤልዛቤልን ግን ሙታ በአግባቡ ሳትቀበር ደሟን ውሻ ለሶት ቀረ። በእግዚአብሔር ቤት መዋረድ ያስከብራል። ከእግዚአብሔር ወጥቶ በዓለም መክበር ግን ያዋረዳል።
ዓለም ስታዋርድም የዓለም እንኳን እንትን ገብቷችኋል። የአንድ ቀን ንጉሥ ታውቃላችሁ አይደል? እዚህ ዳጋ እስጢፋኖስ አጽሙ ያለውን አይዙርን ታውቁታላችሁ። የአንድ ቀን ንጉሥ እና አጽሙ ዳጋ እስጢፋኖስ አለ። አንድ ቀን ነው ነግሶ የሞተውና በምንድን ነው ይባላል? በደስታ ነው የሞተው። በደስታ እንኳን ደስ ያለህ የሚለው ሰው አፍኖት ነው የሞተ። በሱ ከቦ ማለት ነው። አንዳንድ ጊዜ ሰው በደስታ ሲከባችሁ እንዳይገላችሁ ተጠንቀቁ። ዓለም እንኳን መከራዋ ደስታዋ ይገላል። የእግዚአብሔር ሐዘን ግን ክብር ነው። በእግዚአብሔር ቤት በሞት ልንገራችሁ፣ በዓለም እየተመቻችሁ ከምትኖሩ እግዚአብሔር ቤት እያለቀሳችሁ ነው። እያለቀሳችሁ እየተቸገራችሁ እየተናቃችሁ በመከራ ላይ መከራ ላይ እየተደረበባችሁ ኑሩ። መጨረሻ ላይ የእግዚአብሔር ዝቅታ መጨረሻው ከፍታ ነው። ለምን በእግዚአብሔር ቤት ብዋረድ ይሻለኛል፣ እንዲያው ብሞት ይሻለኛል፣ ብጣል ይሻለኛል። እግዚአብሔር ቤት ውስጥ የተጣለ ሰው ምንጊዜም ከብሮ ነው። ልንገራችሁ፣ እግዚአብሔር ቤት ውስጥ ውሃ ይጣላል። ምን ተብሎ ይከበራል? ጸበል በሉ እንጂ። በእግዚአብሔር ቤት ውስጥ አፈር አለ። ምን ይሆናል? ነገር እንጂ። ከእግዚአብሔር ቤት ውስጥ እንጨት ገብቶ ተባርቆ ምን ይሆናል? ታቦት አይሆንም እንዴ? መስቀል ይገባል። ከእግዚአብሔር ቤት ውስጥ ገብቶ ከብሮ የማይወጣ የለም። ድንግል ማርያም የ3 ዓመት ልጅ ናት አይደል? መቅደስ ገባች። ምኑን ነው የወጣቸው? የአምላክ እናት አይደል? የአምላክ እናት ውስጥ እግዚአብሔር ቤት ውስጥ አንሶ የገባ ሰው ተልቆ ነው የሚወጣ። አሳ አጥማጆች ገቡ አይደለም እንዴ? እግዚአብሔር ቤት ውስጥ ምኑ ነው የወጡት? ሐዋርያቱ ነው የወጡት። የዓለም ብርሃን ነው ያላቸው ጌታ። እናንተ ለዓለም ብርሃን ሆናችሁ ነው ያላቸው። እግዚአብሔር ቤት ውስጥ ይገባ። 5 እንጀራ ገባ። ስንት እንጀራ ሆነ? 5000 ሰው አጥግቦ ስንት ቅርጫት ሆነ? 12 ቅርጫት። ወደ እግዚአብሔር ቤት አንሰህ ትገባለህ፣ ከፍ ብለህ ትወጣለህ። ከእግዚአብሔር ቤት እንደዚህ ነው እና ከእግዚአብሔር ቤት ማነስን አትጥሉት። ክርስቲያን ስለሆናችሁ የሚደርስባችሁ ነገር ሁሉ ሽልማት ነው። እንደሱ ነው መሆን ያለበት። ክርስቲያን ስለሆናችሁ ሊያማችሁ ይችላል። ክርስቲያን ስለሆናችሁ ልታጡ ትችላላችሁ፣ ልትዋረዱ ትችላላችሁ። እሱን እንደ ሽልማት ቆጠሩት። እንዴት ሲባል እስመ እግዚአብሔር እስመ ጽድቀ ወምጽዋተ ያበድር እግዚአብሔር። እግዚአብሔር ጽድቅን፣ ምጽዋትን፣ ቸርነትንና እውነትን ይወዳልና ርኅሩህ ነውና በእግዚአብሔር ቤት እንዲሁም እንገራችሁ። በዓለም ሁናችሁ ጻድቅ ከምትሆኑ ቤተ ክርስቲያኑ ሳጠ ብትሆኑ ይሻላችኋል። እውነቴን ነው የምነግራችሁ። አሁን አንዳንዱ ምዕመን አለ ሲመጻደቅ፣ እኔ እንደው ቤተ ክርስቲያን አልቀርብም ይላል። ምን ሆነ ነው የማትቀርበው? አይ እንደው እዚያ ሁኜ ከምበድል እዚህ እንደው ያኗኗሬ ነው ነው የሚገርማችሁ። የሰው ገንዘብ አልወስድም ምን አለ እንደው አይ እንደው እናንተ ጽድቅ እኮ እንደው ብዛቱ እንደው እኔ እንትን አልነካም ሽክፍ ነኝ ብቻ ቤተ ክርስቲያን ነው የማልሄደው ይላል። እንደው እኔ ወንድሜ አንተ እዚያ ቤተ ክርስቲያን ውስጥ ሳትመጣ እዚያ ጽድቅ ከምሸተው እዚሁ ሁኜ የረከስኩ ሰው ብሆን ይሻለኛል። ለምን ሲባል ከሚቀድሰው የህይወት ውሃ ውስጥ ሁኜ ነው የምበድለው። እንኳን በበድልም መልሶ ሊያነጻኝ እንደሚችል አምነዋለሁና አይደለም እንዴ? አዎ ቤተ ክርስቲያን እኮ ቅዳሴ ስገባ አያርጌ የምወደው ይሄንን እንቀቃል። አዎ እይበል ፈላሲ ዘገባ እግዚአብሔር ሁልጊዜ ነው የምወደው። ቅዳሴ ስንገባ መጀመሪያ እኔ ይችን ሰምቼ እዚያ በኋላ ጉዳይን የምጨርስ እዚህ ውስጥ ነው። ቅዳሴ ስገባ ሰላም እምነበ ቅዱስ ቤተክርስቲያን ወይ እናታችን ቤተክርስቲያን ሰላምታ ላንቺ ይገባልና መጨረሻ ላይ እንደሚላችሁ ወደ እግዚአብሔር የመጣ ስደተኛ ሰው እግዚአብሔር ለይቶ ይሰደኛል አይበል ይላል። የኃጢአተኛ ስደተኛ ቤተክርስቲያን ቅዳሴ ሲገባ ቅዳሴ ውስጥ መጀመሪያ ተስፋ ይዘን ነው ማስቀደስ ያለብን። እኔ ኃጢአተኛ ነኝ፣ እኔ እንዲህ ያለው ነኝና እግዚአብሔር ከዚህ ቅዳሴ ይለየኛል አይበል። አዎ ወደ እግዚአብሔር የገባ ሰው ተመልሶ አይወጣም፣ ተስፋቶ አይወጣም። እውር ይመጣል፣ አይን አይቶ ይመለሳል። አልጋ ላይ ሆኖ ገብቶ አልጋውን ተሸክሞ ይዘላል። ከክርስቶስ ቤት ዲዳ ሆነህ ትገባለህ፣ አካላዊ ቃል አናግሮ ትወጣለህ። የእግዚአብሔር ቃል ኢየሱስ ክርስቶስ አካላዊ ቃል እግዚአብሔር ክርስቶስ እሱ ሁለንተናችን አስተካክሎ የምንወጣበት ምንድነው? እውነትም አባቶቻችን የሐናጺ ልጅ ያሉትን የአይሁድ ሲተረጉሙት እውነታቸውን ነው። የሐናጺ ሰማያት ወምድር የአብ ልጁ ሲላቸው ያሰኛቸው ነው ይላሉ። ሐናጺ ሰማያት ወምድር ሰማይና ምድርን ያነጸ የማን ልጅ ማለት ነው? የአብ ልጅ ሲያሰኛቸው ነው። በጥፊ ብሎ ፊታቸውን መንፈስ ቅዱስ ነው። በጥፊ በዱላ አይደለም። መንፈስ ቅዱስ ጸፍቶ እውነትም የሐናጺ ልጅ የማን? የአብ ልጅ። ስለዚህ እንግዲያስ አብ ወልድ መንፈስ ቅዱስ ሐናጺ ነው። ሐናጺ ጠማማውን እንጨት እየተቀበለ ያስተካክላል እንዴ? ጠማሞቹን እኛን ከቤቱ እያስተካከለ ጥሩ እንጨት የሚያደርገን ክርስቶስ ነው። ስለዚህ እዚህ ውስጥ ገብተን እንስተካከለ። የጴጥሮስ ጥርጥሩ የተስተካከለለት፣ የጳውሎስ ማሳደዱ የተስተካከለለት፣ ተስተካክሎ የቀናለት፣ የዘካርያስ መጠራጠር የተቃናበት የሐናጺ ቦታ ቤተክርስቲያን ናት። እና ይህንን ማሰብ እንዲህ ለሚያደርግ ሰው እግዚአብሔር በጎ ነገር ያደርጋል። እግዚአብሔር ይሁ ክብረ ሞገሰ። እንዲህ ለሚያደርግ ሰው እግዚአብሔር ክብር ይሰጠዋል፣ ሞገስ ይሰጠዋል። እግዚአብሔር እያስተጸንሶሙን በረከቱ ለላ ያውሩ በይዋሃት ቅድስና፣ ንጽህና፣ ብቃት ባይኖራቸው ቅንነትን ይዘው ሕጉን ጠብቀው ቤተክርስቲያን መቅደሱ ስለሚኖሩ ሰዎች እግዚአብሔር በረከተ ሥጋ በረከተ ነፍስ ነስቶ አያስቸግራቸውም። እና እግዚኦ አምላክ ኃያላን ብፁዕ ዘተወከለ ኪያከ፣ የኃያላን መላእክት ፈጣሪ እግዚአብሔር ሆይ በአንተ ያመነ ሰው ንዑድ ክቡር ነው ማለት እንዲህ በምታደርግ በአንተ ያመነ ሰው ንዑድ ክቡር ነው። እስቲ እንዲህ በምታደርግ በሉ።
በአንተ ያመነ ሰው ምንድን ነው? ንዑድ ክቡር ነው፣ የታደለ እድለኛ ነው። እንዲህ የምታደርግ መራራት የምታውቅ፣ ማክበር የምታውቅ፣ ማሞገስ የምታውቅ፣ ማጽደቅ የምታውቅ፣ ልጅ ማሳደግ የሚያውቅ እግዚአብሔር ማክበር የሚያውቅ፣ መታገስ የሚያውቅ፣ መስጠት የሚያውቅ፣ መራራት ገንዘቡ የሆነ እንዲህ በምታደርግ በአንተ ያመነ ሰው የኃያላን አምላክ ወይ ንዑድ ክቡር ነው። የምናመልከው አምላክ የሚታገሰንም ነው፣ የሚወደንም ነው፣ የሚሰጠንም ነው፣ የሚራራልን፣ የሚችለን፣ የሚያሳድገን ነው። እንዲህ ያለውን ክርስቶስን በጸሎት አስቡት። በጸሎት አስቡት ማለት ጸልዩ ማለት በጾም አስቡት፣ እየጾማችሁ አስቡት፣ በገንዘብ አስቡት፣ ቤተክርስቲያን በማክበር በእውቀት አስቡት፣ በስጋችሁ አስቡት፣ በመኝታችሁ አስቡት፣ በውሏችሁ አስቡት። ሀገራችን በሰማይ ነው እያላችሁ ኑሩ እና ሰማያዊ ሐሳብ ይኖራችሁ። የኃያላን አምላክ እግዚአብሔር እንዲያደርጋችሁ እንደሆነ በእሱ ማመን መታደል ነው። እውነት አይደለም? አዎ፣ እንደ ሙሴ ከበግ ጠባቂነት አንስቶ የ600,000 ሕዝብ መሪ ያደርግሃል። እንደ ዳዊት በቃ የምትበቅበት አንስቶ በጠጠር የምታሸንፍ ያደርግሃል። እንደ ኤልያስ በእሳት ሰረገላ ይነድቅሃል። እንደ ኤልሳ በጨው መራራ እንድታጣፍጥ ያደርግሃል። እንደ ዕዝራ ጾመህ እውቀት ይገልጽልሃል። እንደ ጴጥሮስ አሳ ታጠምድ የነበረውን ሰው አጥማጅ ያደርግሃል። የወንጌል ገበሬ ያደርግሃል። እንደ ጳውሎስ አሳዳጅ ከነበርክ መልሶ ዝኳዘ ትካት ይሰድድ ወይዜ ይሰብክ፣ ትናንት የምታሳድደው ነገ ለወንጌል የምትሞት ያደርግሃል። ደም እየፈሰሳት መጣ፣ ደሞ አድርቆላት ትመለሳለች ወደ ክርስቶስ። ሰው የተራበ ሆዱን ይዞ መጥቶ በ5 እንጀራ ጠግቦ ይመለሳል ወደ ክርስቶስ። የ4 ቀን ሬሳ ድምፁን የሰማ እንደሆነ መቃብር ፈንቅሎ ይነሳል። እንዲህ በምታደርግ ክርስቶስ ሆይ፣ የኃያላን አምላክ የሰራዊት ጌታ ክርስቶስ ሆይ፣ እንዲህ በምታደርግ ባንተ የሚያመልኩ ክርስቲያኖች ንዑዳን ክቡራን ናቸው። ለእኛ ክርስትና ክብራችን፣ ሞገሳችን፣ ጌጣችን፣ እድላችንም ነው። እግዚአብሔር ክርስቲያን ስላደረገን ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።